السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه أجمعين. أما بعد، سورة الشرح لو قريب علفوا بسورة الضحى لي عند سو يا الله سبحانه وتعالى ملك تنيو لي يوالون زقا يقدر نبره ولسوف يعطيك ربك ألم يجدك يتيما فآوى وجدك ضالا فهدى وجدك عائلا እያለ ማለት ነው። ከጸጋዎች ውስጥ ሌላ ጸጋ የሚቆጥርልን ሱራን ነው ተከትሎ የመጣው። ሱራ መክያ ናት። 8 አያዎች አሏት። 27 ከሊማ አለው። 103 ሐርፎች አለው። ያ ማለት በትንሹ ከሷ 1030 አጅር ይገኛል ማለት ነው። سؤال سيكرا بسم الله الرحمن الرحيم ألم نشرح لك صدرك بالله سمزنا تسفينا لمؤمنوش عزام بهنو ألم نشرح لك صدرك الله سبحانه وتعالى اندي بلو جمرة ألم نشرح على سفان اللهمنا لك لعنت على سفان من صدرك لبهن على سفان منه لبه لنبي النت لبه كحزد ከመጥፎ ከቀልብ በሽታዎች የጸዳ እንዲሆን ልበሰፊ አላደረግንልህም ምን አለ። ልበሰፊ ሆኖ ትእዛዝን የምትቀበል ልበሰፊ ሆኖ በኢማን የተሞላ በህክማ የተሞላ እንድትሆን አላደረግንህም ምን ይላል። አለም ነሽራህ አላሰፋም ለከ ለአንተ አላህ አላሰፋም ሰድረከ ልብህን አላሰፋም አስፍቷል ለኢማን ልብህን አስፍቷል። ሐቅን ለማወቅ በሐቅ ለመስራት ልብህን አስፍቷል። ووضعنا عنك وزرك على وردن لهم من عنك كانت لي وزرك شكمهن على وردن لهم من شكمهن وانجلهن على وردن لهم من ووضعنا عنك وزرك مالك شكمهن كانت على وردن ማለት ነው። ምክንያቱም ወህይ ከመምጣቱ በፊት መልእክተኛው ሰለላሁ ዐለይሂ ወሰለም ህዝባቸው ያሉበት ነገር ያሳስባቸው ያስጨንቃቸው ነበር። ከነብይነት በፊት ማለት ነው። ምን ባረግ ይሻላል፣ እንዴት ባረግ ይሻላል፣ ህዝቦች እንዴት እንትን ቢሆኑ ይሻላል፣ እኔስ እንዴት ብሆን ነው ያሉ ያስጨንቃቸው ነበር ማለት ነው። ያንን ጭንቀት አላወረድን ለምን ነው ወህይ ወደ አንተ አምጥተን ምን ማድረግ እንዳለብህ፣ እንዴት አላህን መገዛት እንዳለብህ፣ ህዝቦችን ወዴት መጠራት እንዳለብህ፣ ትክክለኛው መንገድስ በምን መልኩ እንደሆነ ግልጽ አድርገን ያ ሲያስጨንቅህ ሲበላ ሲያንገበግብህ የነበረውን ሸክም አወረንልህ ነው። الذي يا ሸክም አንቀضى ظهرك ጀርባህን ከብዶት የነበረውን ሸክም አወረድንልህ ማለት ነው። نعم ጀርባህን ከብዶት የነበረው ማለት ነው። نعم ألم نشرح لك صدرك ووضعنا عنك وزرك كانت ላይ ሸክምህን አወረድንልህ ነው። الذي انقض ظهرك يا ጀርባህን ከብዶ የነበረው ሲያጨናንቅህ ሲከነክንህ የነበረውን ነገር ካንተ ላይ አወረድን ነው። ورفعنا كف አደረገን لك لانت ذكرك ስምህን ከፍ አደረገን ዝናህን አናኘን ከፍ አደረግን ነው። አላህ በተወሳ ቁጥር ትወሳለህ። አዛን ውስጥ ትወሳለህ፣ ሰላት ውስጥ ትወሳለህ፣ ዚክር ውስጥ ትወሳለህ፣ ሰላዋት ውስጥ ብዙ ቦታ ብቻ ከአላህ ጋር የምትወሳ ስምህ የናኘ ዝናህ የናኘ አድርገንሃል ነው። አላደረግንልህም ምን የሚለው እንዳለ ነው። አለም ነርፋዕ ለከ ዚክረክ ማለት ነው። ወረፈዕና ለከ ዚክረክ ለአንተ ከፍ አድርገናል ስምህን ከፍ አድርገናል ዝናህን ከፍ አድርገናል ነው። ألم نشرح لك صدرك ووضعنا عنك وزرك الذي أنقض ظهرك ورفعنا لك ذكرك فإن مع العسر يسرا. نعم فإن مع العسر كتنات غار يسرا قروت
ከጠናብህ ነገር ጋር የጠናብህ የሆነ ነገር ከጠናብህ ከዛ የጠናብህ ነገር ጠንቶ አይቀርም ከዛ በኋላ ተድላ ይመጣል ከዛ በኋላ ግሮት ይመጣል ቅለት ይመጣል ምቾት ይመጣል ነው فإن مع العسر ከጥናት ጋር ከክብደት ጋር نعم يسرا ግሮት ምቾት ተድላ አለ ነው إن مع العسر يسرا አሁንም ድጋሚ ማለት ነው ከጥናት ጋር ከክብደት ጋር ከችግር ጋር يسرا ምቾት ተድላ ግሮት ቅለት አለ ነው نعم ይሄ እንግዲህ ከአንድ ችግር ጋር ከአንድ ክብደት ጋር ከአንድ ጥናት ጋር ሁለት ምቾቶች ሁለት ተድላዎች ሁለት ግሮቶች ሁለት ቅለቶች አሉ ነው ምክንያቱም አንዱ ዑስር ሁለቱም ቦታ አል ማዓል ነው አይደል ስለዚህ አል ተብሎ የመጣው አንድ ነገር መሆኑን ነው የሚጠቁመው በአረበኛ ህግ ዩስራን ደግሞ አል የለውም አይደል አል ዩስራ አይደለም የተባለው ስለዚህ አል ስለሌለው ሁለቱ የተለያዩ ነገራቶች መሆኑን ነው የሚያሳየው ባጭር ቋንቋ ማለት ነው ማሪፋ ነኪራ ምናምን የሚል ውስጥ አንገባም ዩስራ የሚለው ግሮቱ ምቾቱ ተድላው ሁለት እንደሆነና ዑስሩ ደግሞ ችግሩ ጥናቱ አንድ እንደሆነ ነው የሚያሳየው ዑስር የሚለው ላይ አልገብቶ ዩስራ ላይ አለመግባቱ ስለዚህ እንደውም ከክብደት በኋላ የሚመጣው ቅለት አንድ አይደለም ሁለት ነው የሚመጣው ቅለት ሁለት ነው ምቾቱ ሁለት ነው ተድላው ስለዚህ ሁለቱ ምቾት አንዱን ችግር ያሸንፋሉ ነው በኋላ ላይ نعم إن مع العسر يسرا إن مع العسر يسرا كشجر بحالا تدلال كشجر بحالا تدلا على نعم فإذا فرغت هذا ستابق عند تكبر ستابق فإذا فرغت عند تكبر ستابق عبادة يهون الدنيا نجار يهون فانصب تشجاجر ودليلا تشجاجر ودليلا تكبر ألف ودليلا عبادة ألف كعبادة وده عبادة كهنا سرا وده هنا سرا كهنا عبادة وده هنا دنيا سرا كهنا دنيا سرا وده هنا عبادة تشجاجر بتشاك عنده وده عنده تشجاجر طار لفا تجا عندي وجهات عطفة አትቅ አመት ማለት ነው ዝም ብለ በፈራግ በባዶ በክፍት ጊዜ ባለባሌ በማይረባ ነገር ጊዜህን የምታሳልፍ ሰው አትሁን ይሄ ነው እንግዲህ አሁን ዓለምን ያጠፋ ያለው አይደለ ስለዚህ ወደ ሌላ ነገር ጣር ወደ ሌላ ነገር ተሸጋገር ወደ ሌላ ነገር ትጋ ማለት ነው ወደ ሌላ ነገር ተሸጋገር እንጂ ዝም ብለ አትቀመጥ ነው ሰላት ስትጨርስ ወደ ዚክር ስትጨርስ ወደ ዱንያ ስራክ ደግሞ ዝም ብለ ጊዜህን በክፍት ነገር በማይረባ ነገር ምንም ነገር ማትሰራ ሆነ አታሰልፍ ነው فإذا فرغت የሆነ ነገር ስታበቃ ስትጨርስ ፈንሰብ ተሸጋገር እለፍ ነው نعم ነሰብ አስሉ ድካም ነው አይደለ ድካም ማለት ነው نعم لكينا من سفرنا هذا نصبا رهاب ድካም ምናምን ነው نعم وإلى ربك ወደ ጌታህ ደግሞ نعم ወደ ሌላ ሳይሆን ማለት ነው ወደ ጌታህም ብቻ ደግሞ ፈርገብ ከጅል ማለት ነው ከጅል የምትሰራቸው ስራዎች ከጌታህ ምንዳውን ፈልገ ስራ የምትሰራቸው ስራዎች አሁን እየሰራ ያለው ስራ አለ ተሸጋግረ የምትሰራውም አልፈ የምትሰራውም ስራ ሁሉንም ከጌታህ እየከጀልክ ስራ ነው ከስራህ በፊት በአላህ ታገዝ ነው ከስራ በፊት በአላህ ትታገሳለህ ከስራህ በኋላ ደግሞ ወይ ደግሞ ስራውን ስትሰራ ደግሞ እየፈለክ መስራት እየከጀልክ መስራት ያለብህ الله سبحانه وتعالى مهون አለበት وإلى ربك فارغب ነው ከጌታ ፈልግ ነው አንዳንዶቹ ووضعنا عنك وزرك ማለት ወንጀልህን ካንተ ላይ አውርደናል ማለት ነው ሸክም እየተባለ ያለው ወንጀል ነው ብለዋሉ ያው ሸክም የሚባለው ይሄ ነው ያ ነው ሊባል ይችላል ብቻ ከመልእክተኛው ላይ አላህ ሸክም አውርዷል ወንጀልም ቢሆን ማለት ነው ወንጀልም ቢሆን ማለት ነው ከነብያቶች ወንጀል ይገኛል ወይ አው ይገኛል ብለናል ከባኢር በተለይ ኺያና ውሸት ምናምን አይገኝም እንጂ የዚና የመሳሰሉት ነገራቶች ተላልቅ የሚባሉት አይገኝም እንጂ አንዳንድ ትናንሽ ነገራቶች ሊገኙ ይችላሉ ስለዚህ እነሱ
استغفار ያስፈልጋቸዋል አላህም ይወፍቃቸዋል استغفارም ይወፍቃቸዋል ተውባ استغفار ያደርጋሉ ማለት ነው ስለዚህ በፊት የነበሩ ተሰርተህ የነበረው ትናንሽ ወንጀሎችን ሸክም ሆነው ጀርባህ ላይ ሲከብዱ ሲጫጫኑ የነበሩትን ወንጀል ካንተ ላይ አውርደናል አሁን ላይ ሸክሙን አይሰማህም ማለት ነው ስለዚህ አንድ ሰው ወንጀል ሰርቶ ሸክም ላዩ ላይ እንዳለ ማይሰማው ከሆነ ወንጀል ሰርቶ ማይጫጫነው ከሆነ ወንጀል ሰርቶ ማይከብደው ከሆነ ጥያቄ ነው ትልቅ ጥያቄ ሊጠይቅ ይገባል ማለት ይሄ ሌላ ሙሲባ ነው ማለት ሌላ ወንጀል መስራቱ ሙሲባ ነው ወንጀሉ ደግሞ ማይከብደው ማያስጨንቀው አይ ማያስብለው ማይጫጫነው ማይከብደው ጀርባውን ማይከብደው ከሆነ ይሄ ሌላ ችግር ነው ማለት ነው ና ስለዚህ ሱረቱ ሸርህ ይሄንን ይመስላል አለም ነሽራህ አላሰፋንም ለከላንተ ሰድረክ ልብህን አላሰፋንም ሐቅን የሚቀበል እውቀትን የሚቀበል ወህይን የሚቀበል ከዛም የሚተገብር የሆነ ሰፊ ልብ ያለው አላደረግንም ወይ ወወضعنا عنك وزرك ካንተ ላይ ሸክምህን አላወረድንም ወይ الذي ينشكم انقض كبدوت የነበረው ظهرك ጀርባን ከብሩት የነበረው ورفعنا كف አላደረግንም ወይ ለከላንተ ذكرك ስምህን ከፍ አድርገናል ነው انما العسر ከችግር ጋር يسرን ድሎት አለ ተድላለ وانما العسر يسرا ከችግር ጋር ድሎት አለ ከጥናት ጋር ቅለት ግሮት አለ ነው فاذا فرغت አንድ ነገር ስታበቃ ስትጨርስ فانصب ወደ ሌላ ነገር ተሸጋገር ሌላን ነገር ጣር ወደ ሌላን ነገር ትጋ ወኢላ ረቢካ ከጌታህም ደግሞ ብቻ ፈርገብ ከጅል ነው የምትከጅለው ነገር የሥራህን ምንዳ ስራዎችን አላህን ታሳቢ ያደርገው ይሁኑ ወና نعم ከዛ አላህ Subhanahu Wa Ta'ala የመልእክተኛውን ሐል ከነገረን በኋላ እዚህ ውስጥ ደግሞ የሌሎች ሰዎችን ሐል የሚነግረንን ሱራ አስከትሎ መጣ ማለት ነው የሌሎች ሰዎች ሐል ማለት ነው ከመልእክተኛው አሉ ሌሎች ሰዎች ሐል ደግሞ ያው መልእክተኛው የሚካተቱበታል በርግጥ ግን ለመልእክተኛው ብቻ ነው ያለፈው ሱራ የተናገረው ማለት ነው እዚህኛው ውስጥ ደግሞ طبعا ስለ መልእክተኛው ብቻ ነው ብለን መደምደም ያስቸግራል ምክንያቱም طبعا እንደዛ ነው ዛሂሩ ግን አላህ ሱናን የያዘን ሰው ኢልሙን የያዘን ሰው ከተኛው መንገድ የያዘን ሰው ከወንጀሉ የተወበተን ሰው ከወንጀሉ የተመለሰን ሰው ይቀላል ሸክም ስትወበት ሱናን ኸይር ነገር ስትይ አላህ ዘንድ ስምህ ከፍ ያለ ነው የሚሆነው ከችግር በኋላ ድሎት ይመጣል አንድ ሰው ከሆነ ነገር ከጨረሰ ነገር በኋላ ቢዚ ሆኖ መቀመጥ የለበትም መሸጋገር አለበት ስራውን ከአላህ ነው ሊከጅል የሚገባው ይሄ ሁሉ ብለን ሌላውንም ሊመለከት ይችላል ማለት ነው ሱረቱ ቲን መክያናት 8 አያዎች አላት 34 ከሊማ 105 ሐርፎች አላት በትንሹ 1050 አጅር ታገኛላችሁ ማለት ነው እናገኛለን ቢስሚላሂር ረህማኒር ረሂም ወቲኒ ወዘይቱኒ ወጡሪ ሲኒና وهذا البلد الامين በአላህ ስም እዝነተሰፊና ለሙእሚኖች አዛኝ በሆነው ወቲኒ በበለስ ፍሬ እምላለው ወዘይቱኒ በወይራ ፍሬ እምራለው ወይራ ዘይት ታቀላችሁ እሱ የሚጨመቅበት ነው በለስም ታቀላ ወቲኒ ወዘይቱን በበለስ እምላለው አላህ በፈለገው ነገር ይምላል ወዘይቱኒ በወይራ እምላለው ወጡሪ ሲኒና በሲና ተራራም እምራለው ጡሪ ተራራ ሲና ጡሩ ሲና ይሄ ሙሳ አላህን ያናገረበት ተራራ አለ አይደለ በሱ እምላለው ነው ወይ ደግሞ ወጡሪ በተራራ ሲኒን በሚያማምሩ ተራራዎች እምራለው ማለት ነው ከዛ ውስጥ አንዱ ጡሩ ሲና ነው እምላለው አለ وهذا البلد الامين በዚህ وهذا እምላለው وهذا በዚህ البلد ሀገር الامين ሰላማዊ በሆነ አገር እምላለው ነው الامين ሰላማዊ በሆነም ታማኝ የሆነም የሚል አለው ነው አሚን ከአማናም ነው አማና ታማኝ መሆን ማለት ነው ከአምንም ነው ሰላም መሆን ማለት ሰላም ታማኝ ከሆነው ከዚህ ሀገር በዚህ ሀገርም እምላለው ነው አላህ በመካ ማለት በመካ በተራራ በወይራ በበለስ እየማለ ነው አላህ Subhanahu Wa Ta'ala የዚህ ሁሉ መሐላ
ለምንድነው ለቀድ خلقنا الانسان في احسن تقويم መሐላው ለምንድነው ምን ሊነግረን ነው ሰዎችን ፈጥረናል አላህ Subhanahu Wa Ta'ala ለቀድ خلقنا الانسان የሰው ልጅን ፈጥረናል في احسن تقويم ያማረ አካለ ቁመና في احسن ባማረ ተቅዊም አካለ ቁመና ባማረ ቁመና የሰው ልጅ ፈጥረናል የሰው ልጅ ቁመናን ተመልከቱ እስቲ የሰው ልጅ አፈጣጠሩ ያማረ فصوره فاحسن صوره ምርጥ አድርጎ ቀርጾታል ምርጥ አድርጎ ሰርቶታል አላህ Subhanahu Wa Ta'ala ይሄንን ያማረ አፈጣጠር ያማረ አሰራር ያማረ አካል ቁመናን ያላበስነውን ሰው በጊዜ ቆይታ ጊዜ እየገፋ ሲሄድ እርጅና እየመጣ ሲሄድ ثم رددناه ከዛን መልሰዋለን አስፈለ ሳፊሊን የበታች ታችን መልሰዋለን አስፈል ታች ማለት ነው ሳፊሊን የበታቹሽ ታችን መልሰዋለን ማለት ነው ዝቅ ብሎ ሰውነቱ ቅርጹ ተበላሽቶ እጥፍ ብሎ ማለት ነው አርዘል الامور የሚባለው እድሜ ላይ ማለት ነው እጥፍ ብሎ አካለ ቁመናው የተበላሸ ሆኖ አቅሉ ከሱ ጋር የሌለ የሆነ ራሱ ላይ የሚስዳዳ የሚያወራውን የማያቅ ጥርሱ የለም ምን የለ ወደዛ ደግሞ እንመልሰዋለን አላህ Subhanahu Wa Ta'ala አየው የሰው ልጅ ሁሉ እድሜው የረዘመ ሰው ሁሉ ይሄንን እድሜ ያገኘዋል ይሄ አቅልህን ራስ ላይ የምትዳዳበት ጥፍ ብለ ጉብጥ ብለ እንትን የምትልበት ቁመና የተበላሸበት ማለት ነው ስለዚህ አላህ ምርጥ አድርጎ ከፈጠረ በኋላ ሰዎችን ያው ሁሉም ሰው አይደለም እዛ ወደዛ እድሜ እንመለሳቸዋለን ወደዛ እድሜ ሲመለስ እንደበፊቱ ኢባዳ የለም እንደበፊቱ ስራ እንደበፊቱ ተሯሩጦ መስራት እንደበፊቱ ኢባዳ መልካም ነገራቶችን መስራት አይኖርም አይደለ ስለዚህ ስራ ከሌለ ደግሞ አጅር የለም ነው አጅር የለም ስለዚህ ስራ ይቋረጣል አጅር ይቋረጣል ማለት ነው ስራ የሚቋረጠው አጅር የሚቋረጠው እዚህ እድሜ ላይ ሲደረስ የሁሉም ነው ሲባል አይ የሁሉም አይደለም ኢላ الذين امنوا وعملوا الصالحات እነዛ ያመኑ መልካም ስራ ሲሰሩ የነበሩ ሰዎች ሲቀር ማለት ነው በጤንነታቸው በወጣትነታቸው በመልካም ጊዜያቸው በነበራቸው ጊዜ መልካም ሲሰሩ በአላህ አምነው መልካም ሲሰሩ የነበሩ ሰዎች ሲቀሩ ማለት ነው እነሱ እርጅና በመምጣቱ አቅልን በመሳታቸው ይሄ የእርጅና ጅጅት ክፍል ጅጅት ብለው ጃጅተው እጥፍ ብለው ጎብጠው ራስ ስተው ምናምን የሚባልበት ደረጃ ሲገባ ስራ ተቋጥጦ አጅር የሚቋረጥበት ሁሉም አይደለም ነው በመልካም ጊዜ በጤናማ ጊዜ በአላህ አምኖ መልካም ሲሰራ የነበረው የሱ ስራ አይቋረጥም ማለት ነው አይቋረጥም فلهم ለነሱ አጅሩን አጅር አለ غير ممنون ማይቋረጥ አጅር አላቸው ነው ማይቋረጥ አጅር አላቸው እዛ እድሜ ላይ ደርሳችኋል ስራ እየሰራችሁ አይደለም ስለዚህ አጅራችሁ ተቋርጧል ስራ ስለሌለ አይባልም ማለት ነው ምክንያቱም አላህ Subhanahu Wa Ta'ala በመልካም ጊዜ በጤንነት ጊዜ ስትሰራ የነበረውን ስራ በችግር ጊዜ በማትችልበት ጊዜ እንደሰራኸው አድርጎ ነው የሚቆጥረው ማለት ነው መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲስ እንደተናገሩት ማለት ነው አንድ ሰው በጤንነት ጊዜ ሲሰራው የነበረውን ስራ በታሞ መስራት ካልቻለ በጤንነት ጊዜ ሲሰራ የነበረው ስራ እየሰራ ነው ተብሎ ይጻፍለታል ማለት ነው ሀገር ውስጥ ሆኖ ሲሰራ የነበረውን ስራ ሙሳፊርነት ሲወጣ ካልቻለ ሙሳፊርነት ላይ ሆኖ ያንን አጅር ያገኛል ማለት እንደዛውም በጤንነት በወጣትነት በጥሩ ቁመና መስራት በሚቻልበት ስራ ሲሰራ የነበረ ሰው አላህን ሲያመልክ የነበረ ሰው ይሄ እድሜ ላይ ደርሶ መስራት ሲሳነው አጅሩ አይቋረጥም ማለት ነው فلهم ለነሱ አጅሩን غير ممنون ማይቋረጥ አጅር አለው ማለት ነው ስለዚህ አላህ Subhanahu Wa Ta'ala ይሄንን ያደርጋል ማለት ይሄንን ያደርጋል በጥሩ አፈጣጠር ፈጥሮ ወደዚህ አይነት ቅርጽ ሰውን ይመልሳል فما يكذبك بعد بالدين ከዚህ በኋላ አንተ የሰው ልጅ ሆይ ምንድነው እንድታስዋሽ የሚያደርግ ፈማ ምንድነው يكذبك የሚያስዋሽህ ምንድነው የሰው ልጅ ሆይ بعد ከዚህ በኋላ ይሄንን የአላህን ተአምር የአላህን ስራ ካየም በኋላ አላህ ጥሩ ዛሬ አሪፍ አድርጎ የምታየው ሰው ጥሩ አቋም ኖሮ የምታየው ሰው ከተወሰነ አመት በኋላ ጃጅቶ ጎብጦ ምናምን እንድትል የሚያደርግ አላህ Subhanahu Wa Ta'ala እያየክ ሁሉም ነገር ላይ ቻይ መሆኑን እያየክ ምንድነው የሚያስዋሽክ
بعد بالدين بدين معناته بدين ሲባል በሸሪዓው ምንድነው የሚያስዋሽክ በየውም الجزاء ማሊክ የውም الدين ዲን ማለት የቂያማ ቀን ነው ጀዛ ቀን ነው ብለናል አይደል ስለዚህ ሁሉንም ይይዛል በሸሪዓ ምንድነው የሚያስዋሽክ በሸሪዓ ምንድነው የሚያስዋሽክ በሞቶ መቀስቀስ ምንድነው የሚያስዋሽክ ይሄው አላህ Subhanahu Wa Ta'ala ጠንካራ የነበረውን ወደ ደካማ አድርጎ መልሶ شوف መጀመሪያ ደካማ ነበር ህፃን ضعف ነበር ከዛ ጠንከር አለ ቁዋ ከዛውንም ወደ ضعف ስለዚህ ከضعف ቁዋ ወደ ضعف ከድክመት ከህፃንነት ማለት ነው ወደ ቁዋ ወደ ጥንካሬ ከጥንካሬ እንደገና ወደ ድክመት የሰው ልጅ የሚመላለሰው ጌታ ሰዎችን እንዴት ሞቶ ገሎ ሰዎች ሞተው እንዴት አይከሰከሱም ከሞቱ በኋላ እንዴት ማንሳት አይችልም ሞቱ መቀስቀስ የለም ብለ እንዴት ትላለን አላህ ይሄንን ስርዓት ያደረገ ያለው ይሄ በዚህ ራሱ እኮ አትረዳም ወይ ደካማ ወደ ጠንካራ እንደገና መልሶ ደካማ ማድረግ የሚችል አላህ የሞተን እንዴት አይቀሰቅስም ብለ ታስተባብላለህ ምንድነው የሚያስዋሽስ አላህን ተአምር አትመለከትም ወይ የአላህን ተአምር እዚህ ነገር ውስጥ እንኳን አትመለከትም ወይ አህሰን ተቅዊምን ወደ ረጀና ወስፈለ ሳፊሊን ስናደርግ ይሄ ራሱ ላንተ እንደ መመከሪያ አይሆንም ወይ ነው አይሆንም ወይ فما يكذبك አንተ ሰው ልጅ ሆይ ምንድነው የሚያስተባብል እንድታስተባብል የሚያደርግ بعد ከዚህ በኋላ ቢዲን በዲን በሸሪዓ በሞቶ መከስከስ ምንድነው እንድታስተባብል የሚያደርግክ ምንድነው عليه الله الله አይደለምን بأحكم الحاكمين የፈራጆች ፍትሃዊ ከፈራጆች ሁሉ بأحكم ፍትሃዊ አይደለም ወይ ፍትሃዊ ፈራጅ አይደለም ወይ الحاكمين ከፈራጆች ሁሉ ፍትሃዊ ፈራጅ አይደለም ወይ ከዳኞች ሁሉ ፍትሃዊ ዳኛ አይደለም ወይ ከውሳኔ አሳላፊዎች ሁሉ ፍትሃዊ ውሳኔ አሳላፊ ጥበበኛ ውሳኔ አሳላፊ በላጭ ፈራጅ አይደለም ወይ አላህ Subhanahu Wa Ta'ala በላጭ ፈራጅ አይደለም ወይ ምታያቸው ዳኞች ምታያቸው ፈራጆች ምታያቸው ውሳኔ አሳላፊዎች ሁሉ ፍትሃዊ ጥበበኛ በላጭ ሆኖ ዳኛ በላጭ ሆኖ ፈራጅ አላህ Subhanahu Wa Ta'ala አይደለም ወይ አላህ Subhanahu Wa Ta'ala አይደለም ወይ ስለዚህ ሰው ልጆች ዛሬ ዱንያ ዳኛ እንኳን የዛሬ ዱንያ ፈራጅ እንኳን አንድ ሰው የፈለገውን አድርጎ አንድን ሰው ሲመጣ ዝም አይልም እንደው የዳኝነት ዕውቀት እንኳን ባይኖረው ማለት ነው እንኳን ዳኛ ሆኖ ዝም ብሎ ኖርማል የሆነ ሰው እንኳን አንድ ሰው እንደፈለገ አንድ ሰው ቅጥቅጥ አድርጎ በገንዘቡ በጉልበቱ በምኑ ቅጥቅጥ አድርጎ ሲመጣ አቅል ራሱ ትክክል እንዳልሰራ ይሄ ሰው ቅጣት እንደሚገባው ይሄ ሰው የሆነ ነገር ሊደረግ እንደሚገባ ያምናል ማለት እንኳን ዳኛ ማለት ነው ዳኛ ጋር ስትመጣስ ዳኞች ጋር ስትመጣ ፈራጆች የሚባሉ ጋር ስትመጣስ እነሱ ይሄ ሰው ላይ የሆነ ነገር ይወስናሉ ያለ ምንም ጥርጥር ማለት ነው ስለዚህ ከነዚህ ወሳኞች ከነዚህ ፈራጆች ከነዚህ ዳኞች በላይ አላህ ከነዚህ ዳኞች በላይ አይደለም ወይ ስለዚህ እንዴት ከነዚህ ከተራ ፍጡሮች እንኳን ተራ ዳኞች እንኳን ፍጡር የሆነ ዳኛ እንኳን የማይቀበለውን ነገር አላህ Subhanahu Wa Ta'ala እንዲቀበል ተፈቅዳለህ አንድ ሰው ዝሙት ሰርቶ ሰው ገሎ የሰውን ገንዘብ ወስዶ ምናምን አላህ Subhanahu Wa Ta'ala በቃ እነዚህ ሰዎች ምንም አይላቸውም ብላችሁ እንዴት ታስባላችሁ እነዚህ ሰዎች መልካም የሰራ ሰው የመልካም ስራውን ዋጋ መጥፎ የሰራ ሰው የመጥፎን ስራ ዋጋ አያገኝም በቃ ሞቱ መቀስቀስ የለም ከሞቱ ከተቀሰቀሰ በኋላ ምንም የለም ሞቱ መቀስቀስ ራሱ የለም ብላችሁ እንዴት ታስባላችሁ ነው ይሄ እኮ ተራዳኛ ራሱ እንደዚህ ያደርጋል ወይ ነው ይሄን እንደዚህ ያደርጋል ወይ እናንተ ውስጥ ራሱ ተመልከቱ ተራ የምትሉት ዳኛ መልካም የሰራ ሰው መልካም እንዲያገኝ ትክክል የሰራ ሰው ትክክል የሐቁን እንዲያገኝ ትክክል ያልሰራ ሰው ደግሞ እንዲቀጣ የሚገባውን እንዲያገኝ ይፈርዳል ይሄን ማለት ነው ይፈርዳል ዳኛ የዳኝነት ዕውቀት ያለው ማለት ነው የዳኝነት ዕውቀት የሌለው ራሱ ይፈርዳል ይሄን መልካም ያገኘ መልካም የሰራ ጻድቅ የሆነ ሰው የጽድቁን ስራ እንዲያገኝ እብሪት የሰራ ሰው ጥፋት የሰራ ሰው ያመፀ ሰው የሸፈተ ሰው ሽፍታ የሆነ ሰው የዛን ስራ እንዲያገኝ ይፈልጋል አይደለ
ስለዚህ አህከሙል ሐኪሚን ከፈራጆች ሁሉ ፍትሃዊ ፈራጅ የሆነ አላህ Subhanahu Wa Ta'ala ይሄንን ደግሞ አያደርግም ብላችሁ እንዴት ታስባላችሁ ነው? ሰው መልካም የሰራውን ስራ የመልካም ስራውን ዋጋ አያገኝም፣ መጥፎ የሚሰራ ሰው የመጥፎን ስራ አያገኝም፣ በቃ ሞቶ መቀስቀስ የለም ብላችሁ እንዴት ታስተባብላላችሁ እናንተ የሰው ልጆች ሆይ ብሎ አላህ አስተባባይ ሰዎችን ከፍተኛ የሆነ የወቀሳ ጥያቄን ይጠይቃል ማለት ነው። ሱረቱ ቲን ይሄንን ይመስላል። والتين والزيتون ببلس ملالو والزيتون بويراء ملالو وطور سينين بطور سيناء ترارا ملالو وهذا البلد الأمين بزيش سلاماوي بهونچو هاجرم ملالو لقد خلقنا الإنسان مالو مندنو والله እንደዚህ አድርጋለሁ ትላላ والله الله ምሎ ምን አለ لقد خلقنا الإنسان የሰው ልጆችን ፈጥረናል في احسن تقويم ባማረ ቁመና ثم رددناه ከዛ መልሰናል አስፈለ ሳፊሊን የበታቾች ታች መልሰናል ማለት ነው። ናም እንዲጎብጥ አቅሉን እንዲስት ወደዛ ወደ ህፃንነት እንትን መልሰናል ማለት ነው። ይሄንን ትርጉም ተመረደናው አስፈለ ሳፊሊን ወደ እሳት እንመልሰዋለን ብለው የተረጉሙ ሰዎች ሙፈሲሮች አሉ። ተመረደናው ከዛ መልሰናል አስፈለ ሳፊሊን ማለት في الدرك الأسفل من النار እንደሚባለው ማለት ነው። ስለዚህ የበታቾች ታች ማለት እሳት ነው። እዛ ውስጥ መልሰናል ኢላ الذين آمنوا وعملوا الصالحات መልካም የሰሩ በአላህ መኑ መልካም የሰሩ ሰዎች ሲቀር فلهم ለነሱ አጅሩ غير ممنون ማይቋረጥ አጅር አላቸው ማለት ጀነት አይቋረጥም ከገባህ በኋላ ዘላለማዊ ጀዛና ተርለ ስለዚህ እሱን ለነሱ አላቸው ነው። እነሱ በአላህ መነ መልካም የሰራ ሰው አስፈለ ሳፊሊን እሳት ውስጥ አይገባም እንደውም ጀነት ማትቋረጠው ጀነት ነው የሚያገኘው ብለው የተረጎሙ አሉ ነው። ና ثم رددناه ከዛ መለስነው ያስገዳል ይሄም ማለት ነው። ና ثم رددناه ከዛ መለስነው አስፈለ ሳፊሊን ያው ነጣዋሪ ይሄንን ነው ተርጂህ ያደረጉት ነው እኛ ያለው ማለት ነው። አስፈለ ሳፊሊን ወደ በታቾች ታች ወደ አርዘለል ዑሙር ወደ ጅጅት እድሜ እንመልሰዋለን ማለት ነው። መልካም አካነ ቁመና የፈጠርነው ያ እድሜ ላይ ሲሆን ደግሞ ስራ ይቋረጣል ኢላ الذين آمنوا እነዛ ያመኑ ሰዎች ስራ ሲቀር وعملوا الصالحات እነዛ መልካም ሰዎች ስራ የሰሩ ሰዎች ስራ ሲቀር የነሱ አይቋረጥም እዛው ጅጅት ውስጥ አስፈለ ሳፊል ውስጥ ሆኖ ራሱ فلهم اجر غير ممنون ማይቋረጥ አጅር የሚቀጥል አጅር ይኖራቸዋል ማለት ነው። ስለዚህ በመልካም ጊዜም በመጥፎም ጊዜም ስራ ነው። فما يكذبك የሰው ልጅ ሆይ ምንድነው የሚያስዋሽ እንድትዋሽ የሚያደርግ እንድታስተባብል የሚያደርግ ባዕዱ ከዚህ በኋላ ማለት ነው። ከዚህ በኋላ የአላህን ተአምራቶች የአላህን ቡርሃኖች ከተመለከትክ በኋላ አላህ ምን እንደሚያደርግ ካየ በኋላ አላህ የሰው ልጅን ከየት ወዴት ዱንያ ላይ ራሱ እንደሚቀያየረው ካየ በኋላ ቢዲኒ በቂያማ ቀን ቢዲኒ በዲን እንድታስተባብል የሚያደርግህ ነገር ቆይ ምንድነው ነው የምታያቸው ነገራቶች ማስረጃ የምታያቸው ነገራቶች መካሪ አይሆኑም ወይ ነው። ወይ ደግሞ በሁለተኛው ትርጉም አላህ Subhanahu Wa Ta'ala የሰው ልጅን በማረፍ አፈጣጠር ከፈጠረው በኋላ ወደ እሳት እንዲገባ ያደርገዋል። ያመኑና መልካም የቀሩ ሰዎች ሲቀሩ እነሱ እሳት አይገቡም ነው። ስለዚህ እሳት ተዘጋጅቷል እየተባለ መልካም ሰራው ለሚሰሩ ሰዎች ደግሞ ማይቋረጥ ዘላለማዊ ክፍያ ተዘጋጅቷል እየተባለ ለምንድን ነው በዲን የምታስተባብለው ነው? አለይሂ ሰላሁ ቢአህከሚል ሐኪሚን አላህ Subhanahu Wa Ta'ala ከፈራጆች ሁሉ ፍትሃዊ ፈራጅ አይደለም ወይ? እንዴት ቂያማ የለም ትላለህ? መልካም የሰራ ሰው መልካም የሚያገኝበት መጥፎ የሰራ ሰው መጥፎ የሚያገኝበት የሆነ ቀን የዳኝነት ቀን የለም ብለ እንዴት ታስተባብላለህ ነው? የለም ብለ እንዴት ታስተባብላለህ? ይሄ ይመስላል ወይ ያስኬዳል ወይ ነው? ና ይሄን ይመስላል ሱረቱ ቲን። ስለዚህ ከሰውነት ከቁመና በላይ እሺ ከዛ እዚህ ውስጥ እንግዲህ አላህ አህሰን ሰውን አህሰን ተቅዊም እንደፈጠረው ያማረ ቁመና እንደፈጠረው ተናግሯልና እንዴት እንደፈጠረው ደግሞ የሚያወራ ሱራ አለ ተከትሎ መጥቷል። ይኸው ሱረቱል አለቅ
ሱረቱ መክያ ናት 19 አያዎች አላት 72 ከሊማዎች አላት 280 ሐርፎችን ይዛለች በትንሹ ይሄን እሷን የቀራ 2800 አጅር ያገኛል ማለት በ10 ተባስቶ ቢስሚላሂር ረህማኒር ረሂም በአላህ ስም ዝነተ ሰፊና ለሙእሚኖች አዛም በሆነው ኢቅራ አንብብ አለ አላህ Subhanahu Wa Ta'ala ቢስሚ ረቢከ በጌታህ ስም አንብብ ነው በጌታህ ስም አንብብ ነው ስለዚህ የንባብ ነገርን ቢስሚላህ ብሎ መጀመር ሱና ነው ማለት ነው ኢቅራ አንብብ ቢስሚ ረቢክ በጌታህ ስም አንብብ الذي ረቢከ የትኛው ረብ الذي خلقك الذي خلق የፈጠረ የሆነ ማለት ነው የሚፈጠር ነገር ሁሉ ፍጥረት የሚባልን ሁሉ አደምን እንስሶችን ጀማዳዎችን خلق የሚባል مخلوق የሚባልን ነገር ሁሉ በፈጠረው ጌታ ስም አንብብ ነው ስለዚህ ያንተም ጌታ ነኝ የሌሎቹም ፍጥረታት ጌታ ነኝ ነው ስለዚህ በዛ አንብብ ነው ኢቅራ ቢስሚ ረቢከ الذي خلق በፈጠረ በሚፈጥረው አላህ በሚፈጥረው ረብ ስም አንብብ ነው نعم ምንድነው የፈጠረው خلق الانسان ሰውን ፈጠረ من علق ከደም ሰውን ፈጠረ ነው خلق الانسان ሰውን የፈጠረው በሆነው አላህ ስም من علق ከደም ቁራጭ ማለት ነው ከረጋ ደም የሰውን የፈጠረ ሰው ልጅ የፈጠረ በሆነው አላህ ስም በሱ ስም አንብብ ነው ኢቅራ አንብብ ወረቡከ الأكرم ጌታ ቸር ነው አብሽር አንብብ አንተ አንብብ ጌታ ቸር ነው ይሄው በቸርነቱ ዋህይ ሰጠ ይሄው በቸርነቱ ነብይ አድርጎ ላከ ላንተም ለህዝቦችም ይሄ ከቸርነቴ ከፈድሌ ነው አንብብ አንተ ወይ ኢቅራ አንብብ ወረቡከ الأكرم ጌታ ቸር ለጋስ ነው نعم الذي يا ጌታ علم بالقلم በቀለም ያስተማረ ያሳወቀ የሆነ ማለት ነው ኑን والقلم وما يسطرون አንድ ሰው መጻፍ መቻሉ ቀለም መጠቀም መቻሉ ከአላህ Subhanahu Wa Ta'ala ኒዕማ ነው علمه البيان الى الله Subhanahu Wa Ta'ala መናገር መቻሉ የአላህ Subhanahu Wa Ta'ala ኒዕማ ነው ስለዚህ አንድ ሰው ተናገርኩ ብሎ ተማርኩ ብሎ አወቅኩ ብሎ በአላህ ኒዕማ ላይ ጋጠወጥ መሆን የለበትም ምክንያቱም ያንን የሰጠው እንዲማር እንዲያውቅ ከጅህልና እንዲወጣ ያደርገው መጻፍ እንዲችል ማንበብ እንዲችል ያደረገው አላህ Subhanahu Wa Ta'ala ስለሆነ ማለት ኢቅራ አንብብ ወረቡከ ጌታ الأكرم ቸር ነው الذي علم بالقلم በቀለም ያስተማረ በቀለም ያሳወቀ የሆነ ማለት ነው ባሮችን መጻፍ እንዲችሉ ባሮችን خط ማድረግ እንዲችሉ ያደረገው አላህ Subhanahu Wa Ta'ala እሱ ነውና አንብብ አንተ ማለት ነው ምን ማለት ነው ባሮችን መጻፍ እንዲችሉ ያደረገው አላህ የሰው ልጆችን ከረጋደም ያስገኘው ከረጋደም ዝም ብሎ ከረጋደም ይሄን የምታዩን የሰው ልጅን ያስገኘው አላህ አንተ ይህንን ወህይ እንድታደርስ አንተ ወህይን ከልብህ አንብበህ እንድታደርስ ማድረግ ላይ ቻይ ነው ማለት ነው ምክንያቱም ጅብሪል መጥቶ ማን ነው መላእክታው መጥቶ እዛ ዋሻ ውስጥ ኢቅራ ሲላቸው ማአነ ቢቃሪን ይያሉ ነበር እኔ ማንበብ አልችልም ይላቸው ነበር አይደል ማንበብ አልችልም ምክንያቱም ንባብ ከተጻፈ ነገር ታነባለ ከልብህም ይነበባል ስለዚህ እኔ ማንበብ አልችልም ይሉት ነበርና ይሄንን ማድረግ የቻለው አላህ ሚን علق መፍጠር የቻለው አላህ ሰው ልጅ መጻፍ እንዲችል ያደረገው አላህ አንተም እንድታነብ ማድረግ መቻል ይችላል ነው ማድረግ መቻል ይችላል ነው علم الانسان የሰው ልጅ ያሳወቀ የሆነ አላህ ማለም يعلم የማያውቀውን ነገር ማለም يعلم የማያውቅ የነበረውን ነገር ምክንያቱም ከሆድ ሲወጣ ምንም የማያውቅ ነበር ምንም የማያውቅ ሆኖ ነው አላህ ነው ከዛ በኋላ እንዲያውቅ ያደረገው ማለት ነው ስለዚህ እንደዚህ ማድረግ የሚችለው አላህ Subhanahu Wa Ta'ala ስም አንብብ ብሎ አላህ Subhanahu Wa Ta'ala መልእክተኛውን አዘዘ ነው ያችሁ የንባብ ትውልድ ነው ማለት ነው ሱራውን እዚህ ሱራ ውስጥም ሱረቱ الرحمن ውስጥም አይታችሁ ከሆነ الرحمن علم القرآن خلق الانسان መጀመሪያ ዕውቀትን ተናግሮ ነው ከዛ በኋላ ስለ አፈጣጠር የሚያወራው ስለዚህ ሸሪዓችን ውስጥ ዕውቀት ይቀደማል ከአፈጣጠር ዕውቀት ይቀደማል ከሰውነት ዕውቀት ይቀደማል ከዱንያዊ ነገር ማለት ነው اقرأ خلق الانسان الرحمن علم القرآن خلق ايوه
ይሄ ስለ ጅስምህ ስለ ሰውነት ቅርጽ ስለ ሰውነት ምናምን ከምትጨነቀው በላይ ስለ ዲኑ ስለ ዕውቀቱ ልትጨነቅ ይገባል። ያ ነው ተቀዳሚው ማለት ነው። ያ ነው ተቀዳሚ ሸሪዓ ያንን እንደሚያስቀድም ትልቅ ማሳያ ነው ማለት ነው። ናም ይሄ እነዚህ አምስቱ አያዎች እንግዲህ መጀመሪያ የወረዱ አያዎች ናቸው። መጀመሪያ ማለት መጀመሪያ ወህይ የተጀመረው በእነዚህ አያዎች ውስጥ ነው። ከዛ በኋላ ከቆይታ በኋላ ነውና አቡ ጀሃል ከካዱ ምናምን ካስተባበሉ በኋላ የቀሩት አያዎች የወረዱት ማለት ነው። ለዛ ነው አሁን ከላ አለ አግባብ አይደለም አለ ምኑ ኢነል ኢንሳን ሰው ልጅ ለየጥቃ ልክ ያልፋል ድንበር ያልፋል አለ። ይሄ አግባብ አይደለም ማለት ትክክለኛ ስራ አይደለም ማለት ከላ ልክ አይደለም ማለት አግባብ አይደለም ማለት ኢነል ኢንሳን የሰው ልጅ ለየጥቃ ድንበር ያልፋል አለ ልክ ያልፋል አለ ጋጥ ወጥ ይሆናል አለ። መች አራአሁ استغنى ራሱን ሲያይ ተብቃቅቶ ሀብታም ሆኖ ራሱን ሲያይ ልክ ያልፋል አለ። የልጅ ሀብታም የንብረት ሀብታም የቤት ሀብታም የዕውቀት ሀብታም ሆኖ ራሱን ሲያይ ድንበር ያልፋል ማለት ነው። ድንበር ያልፋል ብዙ ገንዘብ አለኝ በቃ ሌላን ሰው ከሌላ ሰው ገንዘብ አልፈልግም ብሎ ሲያምን ይጠግባል። ዕውቀት አለኝ ከሌላ ሰው ዕውቀት አልፈልግም ሲል ይጠግባል። እንደዛው ሌላ ነገራቶች ማለት ነው። እንደውም አንዳንዶቹ አላህ ራሱ አያስፈልገኝም ሁሉም ነገር አለኝ ብሎ ሲያስብ የሚያስብም አለ ማለት ነው። ብቻ አንድ ሰው እኔ የተብቃቃው ነኝ ማንም ምንም ለኔ አያስፈልግም ብሎ ሲያስብ የሰው ልጅ ይጠግባል ልክ ያልፋል ማጋጥ ወጥ ይሆናል ማለት ነው። አራአሁ استغنى نعم አያውቅም እንዴ ኢነል ኢራ ረቢከ ወደ ጌታህ እኮ ነው አሩጃ መመለስ ወደ ጌታህ እኮ ነው አለ። ዛሬ እንደሚኖረው አይደለም ሰው ልጅ ከጌታው እንደመጣው የሚመለሰው ወደ ጌታው ነው። ይሄንን መርሳት የለበትም ማለት ነው። ስለዚህ የእጁን እንደሚያገኝ ዋጋውን እንደሚያገኝ መርሳት የለበትም ነው። ኢነ ኢላ ረቢከ ወደ ጌታህ እኮ ነው አሩጃ መመለስ እኮ ወደ ጌታህ ነው። نعم አራአይተ አየህነ አለው አላህ Subhanahu Ta'ala አየህነ الذي ينهى የሚከለክለውን አየህነ አለው። ስለ አቡ ጀሃል ነው እንግዲህ አብደን ባሪያን የሚከለክል ኢዛ ሰለ ሲሰግድ ባሪያን የሚከለክል አትስገድ ብሎ ባሪያን የሚከለክለውን ሰው አየኸው አለ። ይሄ አቡ ጀሃል መልእክተኛውን እየከለከላቸው ነበር ሰላት አትሰግድም ብሎ ማለት ነው። አትሰግድም ረግጠዋለሁ ፊቱን ነው በአፈር ማላውሰው እያለ ነበር መልእክተኛውን እዚህ ጋር ሲሰግድ ባይ እዚህ አይገርምህም የዚህ ሰው ስራ እያለ ነው አላህ Subhanahu Ta'ala መልእክተኛውን ያ አንተ ስትሰግድ ከሰላት የሚከለክልን ለአቡ ጀሃል ይወረድ እንጂ ሌሎችም ሰዎችን ከሰላት የሚከለክሉ ይመለከታቸዋል። አራአይተ ንገረኝ እስቲ ያለው ኢንካነ ቢሆን على الهدى ቀጥተኛ መንገድ ላይ ቢሆን ቀጥተኛ መንገድን ቢቀበል አው አማረ ቢተቋ በመልካም ነገር ቢያዝ ሰውን ከሰላት ከመከልከል ሽርክ ውስጥ ከመግባት አላህን በመፍራት ላይ ቢያዝ አይጠቀመውም ወይ እስቲ ንገረኝ እሱ አይሻለውም ወይ ንገረኝ እስቲ ይሄ ሰው ሰላት ከመከልከል መጥፎ ነገር ውስጥ ከመታየት አራአይተ ንገረኝ እስቲ ኢንካን ቢሆን ይሄ ሰው አይሻለውም ወይ على الهدى ቀናቻ መንገድ ላይ ቢሆን አይሻለውም ወይ አው አማረ ቢተቋ በተቋ ቢያዝ አይሻለውም ወይ አራአይተ ንገረኝ እስቲ እንከዘበ ቢያስዋሽ ደግሞ ወተወላ ጀርባ ቢሰጥ ደግሞ ዓለም ያለም አያውቅም ወይ ቢአን አላህ እንደሚያይ አያውቅም ወይ ይሄን ጀርባ መስጠቱን ይሄን ማፈግፈጉን ይሄን ማስዋሸቱን አላህ Subhanahu Wa Ta'ala የሚያይ መሆኑን አያውቅም ወይ አላህ Subhanahu Wa Ta'ala የሚያይ መሆኑን አያውቅም ወይ አይቶ ዝም እንደማይል የእጁን እንደሚሰጠው ዋጋውን እንደሚሰጠው አያውቅም ወይ የሚያስተባብለው ማለት። ስለዚህ ቀጥተኛ መንገድ ላይ ሆኖ በመልካም ነገር ቢያዝ አይሻለውም ወይ ሰላትን ከሚከለክል ከላ በጭራሽ ይከልከል ለኢለም ينتهي ካልተከለከለ ከዚህ ተግባሩ ሰውን ሰላት ከመከልከል ካልተከለከለ ከማስዋሸት ውሸት ነው ከማለት ካልተከለከለ ጀርባ ይሄ ከመስጠት ካልተከለከለ ለኢለም ينتهي ካልተከለከለ ለነስፈዓን እንጎትተዋለን ቢናሲያ በጭንቅላቱ ወደ እሳት እንጎትተዋለን። ሱብሃንአላህ ለኢለም ينتهي ካልተከለከለ ለነስፈዓን እንጎትተዋለን ወደ እሳት ቢናሲያ በጭንቅላቱ ናሲያ ማለት እቺ ጉቱዬ እቺ ግንባር ጋር ያለችው ጸጉር ናት። ሰው እሱን ይዞ ሲጎትት አስበው በቃ በጣም ንቀት ነው አይደለ ተንቀው ምናምን ለቅጣት ለሆነ ነገር ነው የምትጎትተው። ለነስፈዓን ቢናሲያ በጭንቅላቱ ወደ እሳት ይጎተታል። ናሲየት እቺ ጭንቅላቱ ካዲባ
ውሸታም የሆነው ጭንቅላቱ ማለት ነው ኻጢያቺ ወንጀለኛ የሆነው ጭንቅላቱ ወደ እሳት ትጎተታል ያው ጭንቅላቱ ተጠቀሰ እንጂ የተፈለገው ሙሉ ሰውነቱ ነው ልክ የድ ተበት የዳ ስንል የአቡ ለሃብ እጆች ከሰሩ ስንል አቡ ለሃብ ራሱ ከሰረ ማለት ነው ስለዚህ ይሄ ጭንቅላቱ ዋሾ የሆነች ውሸታም የሆነች ጭንቅላቱ ወንጀለኛ የሆነች ጭንቅላቱ ማለት ውሸታም የሆነ ማንነቱ ወንጀለኛ የሆነ ማንነቱ ወደ እሳት ትጎተታለች ነው ስለዚህ ያን ቀን እስቲ ፈልየዱ ይጥራ ናዲያሁ ሸንጎቹን ጎራዎቹን አባሪዎቹን ወገኖቹን ይጥራ እስቲ የሚጠቅሙት ከሆነ ማለት ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲሰግዱ አይቷቸው አቡ ጀህል መጥቶ አትስገድ አላልኩም ወይ ሲላቸው መልእክተኛው ተቆጥተው ነበር ሲቆጡት እንዴ ምንድነው የምትቆጣኝ እኔ እኮ እዚህ ሀገር ውስጥ ምንድነው ያለው እንደውም እዚህ ሀገር ውስጥ ለአክثሩ هذا الوادي ناديا አለ የኔ አባሪ የኔ ጎራ የኔ ወገን የሚበዛው ሰው ጎራ የሚበዛው ሰው አባሪ የሚበዛው ሰው እንደኔ የለም እኮ እዚህ ዋዲ ውስጥ እዚህ ሀገር ውስጥ አለ ብዙ አባሪ ብዙ ጎራን ያለኝ ብዙ ጀማን ያለኝ ምንድነው የምታስፈራራኝ ብሏቸው ነበር መልእክተኛው እስቲ ወደ እሳት ሲጎተት ይጣራ ፈልየዱ ናዲያ ጎራዎቹን ይጣራ እስቲ የሚጠቅሙት ከሆነ ፓርላማውን ይጥራ ሰነድዑ ዘባኒያ እኛ የእሳት መላእክቶችን እንጠራለን አዘባኒያ የእሳት መላእክቶችን እንጠራለን እስቲ ይጥራሱ ጎራዎቹን የሚጠቅሙት ከሆነ ይመለከታል የእሳት መላእክቶች ሰብስበው ቅርጥፍ አድርገው እሳት ውስጥ ይጨምሩታል እስቲ ይጥራና ይሞክረው አሉ ከላ በጭራሽ لا تطيعه እንዳትታዘዘው ይሄ ሰላትን ተው አታቆም የሚለው ነገር እንዳትታዘዘው አንተ ወስጁድ ሱጁድ አርግ ወቅተሪ ወደ አላህ ተቃረብ ስራህን ቀጥል እንጂ እንዳትታዘዘው ነው ሱረቱል አለቅ ይሄንን ይመስላል እነዚህ የተቀሩት አምስቱ እነዚህ የተቀሩት አያዎች ከ6ኛው እስከ 19ኛ ያሉት ለብቻ በኋላ ላይ ነው የወረዱት ማለት ነው መልእክተኛው እንግዲህ አንድ አያ ሲወርድ ይሄንን አያ እዚህ ሱራ ውስጥ እዚህ ጋር አድርጉት ይያሉ በዋሂ ሲናገሩ ነበር ስለዚህ እነዚህ እዚህ ሱራ ውስጥ መጀመሪያ የወረዱ ሱራዎች ውስጥ ተጠቃለሉ ማለት ነው ሱረቱል አለቅ ይሄንን ይመስላል ከፊል ሙፈሲሮች አራአይተ ኢን ካነ ዐለ الهدى አው አመረ ቢተቅዋ የሚለውን ኢን ካነ ዐለ الهدى የሚለውን ምን ብለን ይተረጉም ነው አይሻለውም ወይ ቀጥተኛ መንገድ ላይ ቢሆን በተቅዋ አላህን በመፍራት ቢያዝ አይሻለውም ወይ ከመልካም ነገር ከአላህን ከመፍራት ከሰላት ከሚከለክል አላህን በመፍራት በሰላትን በተቅዋ ቢያዝ አይሻለውም የሚለውን የተረጉሙበት ሌላ መንገድ አላቸው እሱ ምንድነው አራአይተ ንገረኝ እስቲ ነው ኢን ካነ ዐለ الهدى ይሄ የሚከለከለው ከሰላት የሚከለከለው ሰው ቀጥተኛ መንገድ ላይ ከሆነ አው አመረ ቢተቅዋ መልእክተኛው ራሳቸው ማለት ነው አው አመረ ቢተቅዋ በተቅዋ አላህን ፍሩ ይያለ በተውሂድ የሚያዝ ከሆነ ለምንድን ነው የሚከለከለው አንድ ሰው መከልከል ያለበት መጥፎ ስራ እየሰራ ከሆነ በወንጀል እያዘዘ ከሆነ ጥሩ ባልሆነ እንደው በሸሪዓ እንኳን ባይሆን በአቅል ራሱ በባህል ራሱ ዝሙት ነውር ነው አይደል ስለዚህ በዝሙት እያዘዘ ከሆነ ለምሳሌ በጥመት መንገድ ትክክለኛ ባልሆነ መንገድ እያዘዘ ከሆነ ነው አንድ ሰው መከልከል ያለበት ስለዚህ አራአይት እስቲ ንገረኝ ኢን ካነ ዐለ الهدى ይሄ ከሰላት የሚከለከለው ሰው ቀጥተኛ መንገድ ላይ ከሆነ አው አመረ ቢተቅዋ በተቅዋ የሚያዝ ከሆነ ለምንድን ነው ጠላት አድርጎ መያዝ ለምንድን ነው እሱም መከልከል ያለበት ሌላ ሆኖ ሳለ የዱንያም የአኺራም ሰዓዳ የሚገኝበት ስኬት የሚገኝበት ደስታ የሚገኝበት ነገር ያዘዘ ለምንድን እሱን ጠላት አድርጎ መያዝ ለምንድን እሱን መምጣት ለምንድን እሱን ማስፈራራት ለምንድን እሱን መከልከል ከኢባዳ ይሄ አግባብ አይደለም ነው ስለዚህ ልዩነቱ ምንድነው አራአይተ ኢን ካነ የሚለው ወደ ሰላት ከልካዩ شوف አራአይተ ነገር الذي ينهى የሚከለክል عبدن ባራን اذا صلى ሲሰግድ የሚከለክል እሱን አየው ወይ የሚሰራውን ስራ አለ አይደለ ከዛ አራአይተ ኢን ካነ ዐለ الهدى ሰላት የሚከለክለው ሰው ቀጥተኛ መንገድ ቢሆን አይሻለውም ወይ አንድ ትርጉም ሁለተኛ ትርጉም ሰላት የሚከለከለው ሰው መልእክተኛው ይሄ አትስገድ እየተባለ ያለው ሰው ቀጥተኛ መንገድ ላይ ሆኖ በተቅዋ ያዘዘ ለምንድን ነው የሚከለከለው መከልከል ያለበት ሌላ ሆኖ ሳለ ማለት ነው ሁለቱም ተፍሲር ታገኛላችሁ ሁለቱም ያስኬዳል ነው
ይሄንን ይመስላል اقرأ አንብብ بسم ربك በጌታ ስም አንብብ الذي خلق በፈጠረ በሆነ ሁሉንም ፍጡራን በፈጠረ ጌታ ስም አንብብ خلق الانسان من علق የሰው ልጆችን ከረጋ ደም የፈጠረው በአላህ ስም አንብብ اقرأ አንብብ وربك الاكرم ጌታ ቸር ነው አንብብ الذي ያ ጌታ علم بالقلم በቀለም ያስተማረ የሆነ ማለት ነው علم الانسان የሰው ልጅን ያሳወቀ የሆነ ማለም يعلم የማያውቀው ነገር ያሳወቀ የሆነ አላህ ቸር ነው ከላ አግባብ አይደለም ልክ አይደለም በጭራሽ ኢነል ኢንሳን የሰው ልጅ ለጥጋ ልክ ያልፋል አራህ استغنا ራሱን ሲያይ ተብቃቃ ሆኖ ነው ኢነ ኢላ ረቢከ الرجع መመለስኮ ወደ ጌታህ ነው መመለሻ ወደ ጌታህ ነው አራይተ እስቲ ንገረኝ الذي ينهى ሚከለክለው ሰው ንገረኝ عبدን ባሪያን اذا صلى ሲሰግድ ሚከለክለው ሰው ንገረኝ አራይተ እስቲ ንገረኝ ان كان على الهدى ቀጥተኛ መንገድ ላይ ቢሆን አይሻለውም ወይ ይሄ አው አመር በተቋ ቢያዝ አይሻለውም ወይ እሱ ለሱ አይሻለውም ወይ ነው በሁለተኛው ትርጉም ደግሞ ምን ማለት እንደሆነ አራይተ الذي ينهى ሚከለክለውን ሰው አይሄነ عبدን ባሪያን اذا صلى ሲሰግድ ሚከለክለውን ሰው አይሄነ አራይተ ንገረኝ እስቲ ان كان على الهدى ይሄ ሚከለክለው ሰው ሚከለክለው አይደለም አሁን ሚከለክለው ሰው ቀጥተኛ መንገድ ላይ ከሆነ አዋመር በተቋ የሚያዝ ከሆነ ለምንድን ነው ሚከለክለው መከልከል ያለበት እሱ ነው ወይስ ሌላው ነው ነው نعم አራይተ ንገረኝ ኢንከዘበ ካስዋሸ ይሄ ሚከለክለው ሰው ነው አሁን ደግሞ ተመለሰው ነው ኢንከዘበ ሚያስዋሸው ሰው ወተወላ ጀርባ ኢንከዘበ ካስዋሸ ወተወላ ጀርባ ከሰጠ እስቲ ንገረኝ ምን እንደሚጠብቀው ዓለም ያለም አቅም ወይ ቢአን الله يرى الله እንደሚያይ ሚሰራን ስራ ሁሉ እንደሚያይ ለዛም ላየውም ነገር አይቶ ዝም እንደማይል ለሁሉም የእጁን እንደሚሰጥ አቅም ወይ ዓለም ያለም አላወቀምን እንደዚህ የሚያደርግ በአላህ የሚያስዋሽ ከአላህ የሚያፈገፍግ የሆነ ሰው ቢአን الله يرى الله እንደሚያይ መሆኑን አቅም ወይ ከላ ይከልከል ለኢለም ينتهي ካልተከለከለ ለነስፈሐነ ወደ እሳት ይጎተታል ቢናስ በጭንቅላቱ ነው ናስየትን ያቺ ጭንቅላቱ ካዲያ ውሸታም የሆነች ኻጢአ ወንጀለኛ የሆነች ማለት ነው ወይ ደግሞ ካዲባ በአፏ ምትዋሽ ኻጢአ በስራዋ ወንጀል የምትሰራ ማለት ነው በተግባርና በንግግር አድርገም ማለት ነው ወደ እሳት ሲጎተት ሰው فليدع ناديها እስቲ ፓርላማውን ይጥራ ጎራዎቹን ይጥራ ሰነድዑ ዘባንያ እኛ ደግሞ የእሳት መላእክቶችን እንጠራለን ከላ በጭራሽ ላይ አጥጥዑሁ እንደተታዘዘው ወስጁድ አንተ ዝም ብለ ሱጁድ አርገ ወቅተሪም ወደ ጌታ ተቃረበሱ ሚለውን እንዳትሰማ ኢባዳህን ቀጥል አለ ነው ሱብሃንከላሁ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ቂሳሩል ሙፈሰል ሱረቱ ዱሃን ስንጨምር ሱረቱ ቂሳሩል ሙፈሰል አልቋል እሺ ቂሳሩል ሙፈሰል አልቋል ሱረቱ ዱሃን ነው የሚቀረው ስለዚህ ቂሳሩል ሙፈሰልን ጨርሰናል ማለት ነው ይሄን ነው ሰላም አለይኩም ወራህመቱላሂ ወበረካቱ